ሰላም ውድና የተከበራችሁ የኔ ቤተሰቦቼ እንዴት ናችሁ? ሁሉ አማን ነው ወይ? በያላችሁበት ለሁላችሁም ሰላምና ፍቅር እመኛለሁ። እንግዲህ ጎርፉ እንደቀጠለ ነው። እዩት እንግዲህ ዛሬ እዩት የሚመስለው ማየት ነው። በዚህ ልክ እንግዲህ በጎርፍ ተውጠናል ማለት ነው። ይሄ አጅማን እንዳለ ብቻ ሳይሆን በቃ አጠቃላይ ዱባይ ነው ባይዘው እዩት። መኪና ላይ ሆነ የሚቀረጽ ነው። በጣም ይገርማል። ወዴት እየሄደ ነው? ባይገርማችሁ እዚህ ሀገር የጎርፍ ማሳለፊያ እንኳን እንትን የላቸውም። ይሄኛ ሀገር ዲሽ ነው የሚባለው። ለዛ ነው ውሃው እንዳለ በቃ ስፋት ነው መኪናው ይለብሳል እያቀረብኩት ነው። እየቀረብ እያደረኩት እንግዲህ ለመቅረጽ ሞክራለሁ። እንግዲህ በጸሎታችሁ አስቡ ቤተሰቦቻችን፣ ቤተሰብ በጸሎት አስቡን፣ በጸሎት አስቡን እያልኩ ነው። እንግዲህ በጣም ነው የሚገርመው። በጣም መኪናው ራሱ ኤሌክትሪክ መኪና ነው ባይዘው በብዛት እዚህ ሀገር ኤሌክትሪክ ነው። እዛው ኮንታክት እያደረገ እንግዲህ ፈጣሪ ይጠብቃቸው፣ ፈጣሪ ይጠብቃቸው። እንግዲህ ዋና እንግዲህ መኖሪያ ቤት ሰፈር ነው። ይሄ መኖሪያ ቤት ሰፈር ነው። ድባብ ቀን እስካሁን ድረስ እየዘነበበት ነፋሳል ከባድ ነው። መኖሪያ ቤት ህይወት መኪናዎች እንዳለ ተውጠዋል። በጣም እናመሰግናለሁ ስለነበረን ቆይታ። ላይክ፣ ሰብስክራይብ በማድረግ ተባበሩ። መልካም ቆይታ ይሆናል።